ሰላም ሰላም የቻናሌ ቤተሰቦች ዛሬ በውጭ ሀገር ለምትኖሩ ኢትዮጵያውያን በሙሉ በጣም አስደሳችና ትልቅ የምስራች ይዤላችሁ መጥቻለሁ። የኢሚግሬሽንና ዜግነት አገልግሎት አዲሱን ፓስፖርት ባላችሁበት ሀገር ሆናችሁ እንድታገኙ አዲስና ቀላል አሰራር ዘርግቷል። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ በአራት ቀላል ደረጃዎች ብቻ እንዴት ማመልከት እንደምትችሉ በዝርዝር አሳያችኋለሁ። ስለዚህ ላይክ በማድረግ ቪዲዮውን አሁኑኑ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ወደ ጉዳያችን ስንገባ ፒዲኤፍ እንደዚህ አዘጋጅቻችኋለሁ። እየሄዳችሁ ዩቲዩብ ዲስክሪፕሽን ላይ ማግኘት ትችላላችሁ። ከፈለጋችሁ ኮመንት ላይ አስቀምጣለሁ። የፈለጋችሁ ሰዎች ኮመንት ላይ ጠይቁኝ ማለት ነው። ስለዚህ አዲስ ቪዲዮ ዛሬ ኢሚግሬሽን ያወጣው መረጃ ምንድነው? ባላችሁበት ሀገር ውጭ ሀገር ላላችሁ ሰዎች ነው ይሄ ቪዲዮ የሚመለከተው። ኢትዮጵያ ሆናችሁ ይሄንን ማመልከት አትችሉም። ነገር ግን ውጭ ሀገር ያላችሁ ሰዎች ባላችሁበት ቦታ ራሳችሁ አመልክታችሁ ኤምባሲ በመሄድ ፓስፖርታችሁን መቀበል የምትችሉትን ስርዓት ኢሚግሬሽን ዘርግቷል። ለማንም ደላላ፣ ለማንም ኮንሰልታንሲ የትኛውንም ብር ሳትከፍሉ በቀጥታ ኦንላይን ላይ ብሩን ከፍላችሁ ፓስፖርቱን ከኤምባሲ መቀበል ትችላላችሁ። ዋና ጉዳያችን ላይ ስናልፍ የቪዲዮ ዓላማ እዚህ ጋር እንደምትመለከቱት የቪዲዮ ዓላማ ምንድነው? በውጭ ሀገር ለሚኖሩ ኢትዮጵያውያን ባሉበት ሀገር ሆነው አዲሱን ፓስፖርት እንዴት በቀላሉ በአራት ደረጃዎች ማመልከት እንደሚችሉ ለተከታታዮች በግልጽ ማስረዳት ነው። ይህ የቪዲዮ አጀንዳ ወይም ዓላማ ማለት ነው። ስለዚህ ዛሬ የማሳያችሁ እዚህ ጋር እንደምትመለከቱት ወደ አራት ሀገራት ተዘርዝረዋል። እዚህ ጋር እንደምትመለከቱት አራት ሀገር ተዘርዝረዋል። እንደምታዩት አገልግሎቱ በቅርብ የጀመረባቸው ሀገራት እነማን ናቸው? ዱባይ ሀገር ተካታለች፣ ሪያድ ወይም ሳውዲ አረቢያ ተካታለች፣ ጅዳ ተካታለች፣ በርሊን ጀርመን ተካታለች፣ ሳውዝ አፍሪካ ፕሪቶሪያ ተካታለች። ይህንን አገልግሎት ማግኘት ትችላላችሁ። ሌሎቻችሁ ከዚህ ሀገር ውጭ የሆናችሁ ሰዎች ደግሞ በቅርቡ ኢሚግሬሽን እንደሚጀምር ቃል ገብቷል። እነሱ ደግሞ እንደጀመሩ ወደ እናንተ ቪዲዮን የማደርስ ይሆናል ማለት ነው። የዚህን ፒዲኤፍ ከፈለጋችሁ ዲስክሪፕሽን ላይ አስቀምጣለሁ። ሙሉ መረጃውን ከዚህ ፒዲኤፍ ማግኘት ትችላላችሁ ማለት ነው። ስለዚህ ወደ ቪዲዮ ልምጣ። እነዚህ ሀገራት ዱባይ፣ ሳውዲ አረቢያ፣ ጂዳ፣ በርሊን፣ ፕሪቶሪያ ሳውዝ አፍሪካ። እነዚህ ሀገራት ላይ ያላችሁ ሰዎች በቀጥታ እዚህ ሊንክ ላይ በመግባት ማመልከት ትችላላችሁ ማለት ነው። እንደምታዩት በቀጥታ በእንግሊዝኛም በአማርኛም እናንተ በተመቻችሁ ገብታችሁ በዚህ ሊንክ ላይ ማመልከት ትችላላችሁ። የጠፋባችሁ አዲስ የምታወጡ እንዲሁም የተበላሸባችሁ ሰዎች እዛው መረጃ ይጠይቃችኋል። አፕላይ በማድረግ ክፍያ በመፈጸም ቀጠሮ ይሰጣችኋል። በቀጠሮ ቀናችሁ ኢሚግሬሽን እዛ ያለውን ኤምባሲ ታመለክታላችሁ። ኤምባሲ ካመለከታችሁ በኋላ ቀጥታ ኤምባሲው ፓስፖርታችሁ ሲደርስ ለእናንተ ይናገራል፣ ወይም በኢሜይልም ሆነ በስልክ ጥሪም የሚነገር ይሆናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት የአፕሊኬሽኖቹ ዋና ዓላማ እዚህ ጋር ዘርዝሬያቸዋለሁ። እንደምታዩት እዚች ጋር ዋና ዓላማዎቹ የማመልከቻ ሂደት፣ የአፕሊኬሽኑ የማመልከቻ ሂደት ስንት አለው? አራት ስቴፖች አሉት። የማመልከቻ ሂደቶች አራት ስቴፖች አሉት። የማመልከቻ ሂደቶች አራት ስቴፕ አሉት። የመጀመሪያው ክሬት አካውንት ትሉታላችሁ። ቀጥታ የቱ ጋር ከገባችሁ በኋላ እዚህ ሊንክ ላይ ከገባችሁ በኋላ ክሬት አካውንት ትላላችሁ። በመጀመሪያ ወደ ኤምባሲ ወይም የእናንተ ወደ ድረገጹ በመግባት የራሳችሁን አዲስ አካውንት በግል መረጃ ትከፍታላችሁ። የራሳችሁን አካውንት ክሬት አካውንት ብላችሁ ትከፍታላችሁ ማለት ነው። ይሄ የመጀመሪያ ስቴፕ ነው። ሁለተኛው ደግሞ አፕላይ ታደርጋላችሁ። መረጃን በመሙላትና ኤምባሲውን መምረጥ። አፕላይ በማድረግ ኤምባሲ እናንተ ፎር ኤግዛምፕል ያላችሁ ዱባይ ከሆነ ዱባይ ያለን ኤምባሲ ትመርጣላችሁ፣ አፕላይ እያደረጋችሁ ማለት ነው። ሌላኛው ደግሞ ሶስተኛው ኮምፕሊት ፔመንት፣ ክፍያችሁን ትፈጽማላችሁ። አራተኛው ደግሞ ማመልከቻችሁን ሰሚት ታደርጋላችሁ ማለት ነው። እነዚህ አራት ስቴፖች ናቸው። የመጨረሻው ሰሚት ማመልከቻችሁ ማለት ነው። ሁሉንም መረጃዎች በትክክል ከሞላችሁ በኋላ ማመልከቻውን ወደ ኤምባሲው ሰሚት ማድረግ ነው። ይሄ አራተኛው ስቴፕ ማለት ነው። ይሄንን ስቴፕ የቱ ጋር ነው የምትከተሉት ካላችሁ እዚች ጋር በቀስት ያሳየኋችሁ ሊንክ ላይ በመግባት ጎግል ክሮም ላይ ነው ይሄንን ስቴፕ የምትሞሉት። ሀደራ እነዚህ አራት ሀገራት ብቻ ናቸው። ዱባይ፣ ሪያድ፣ ጂዳ እና በርሊን እና ፕሪቶሪያ ሀገር ላይ ያላችሁ ሰዎች ብቻ ይህንን መረጃ ማድረግ ትችላላችሁ ማለት ነው። ስለዚህ ዋናው ዓላማ እናንተ ባላችሁበት ሆናችሁ ለማንም ብር ሳትከፍሉ በቀላሉ የተጠየቃችሁትን ብር ብቻ በመክፈል ለኢትዮጵያ ኢሚግሬሽን በመክፈል ፓስፖርታችሁን ካላችሁበት ሀገር ማግኘት የምትችሉት አሰራር ነው ማለት ነው።
ስለዚህ እነዚህን 4 ስቴፖች እንዳትዘነጓቸው። እነዚህን 4 ስቴፖች መዘንጋት የለባችሁም ማለት ነው። የመጀመሪያው ትክክለኛ አካውንታችሁን ክሬት ታደርጋላችሁ። ሙሉ ስማችሁን፣ የተወለዳችሁበትን ሂደቶችን ትክክለኛውን ትሞላላችሁ። ከዛ አፕላይ ስታደርጉ ትክክለኛ አፕላይ ስታደርጉ የጠፋ ነው ወይስ አዲስ ነው ወይስ አስቸኳይ ፓስፖርት ነው ወይስ የመሳሰሉትን እናንተ የምትፈልጉትን ሂደት ትመርጡለታላችሁ። እዚህ ሁለተኛው ላይ ማለት ነው። እዚህ ሁለተኛው ላይ እናንተ የፈለጋችሁትን አፕላይ ስታደርጉ ትመርጣላችሁ ማለት ነው። ሌላኛው ፔመንት ትፈጽማላችሁ። እዛ ጋር ኢሚግሬሽን ያወጣው ፔመንት አለ። ለአዲስ ፓስፖርት፣ ለመደበኛ ፓስፖርት እንዲሁም ለጠፋ ፓስፖርት ተብሎ የወጣ ተመን አለ። ኢትዮጵያ ኢሚግሬሽን ያወጣው ተመን ስላለ በዛሽ ተመን ብቻ ለማንም ኤምባሲ ሳትከፍሉ በትክክል ስሙኝ፣ ለየትኛውም ኤምባሲ ክፈሉ አላለም። ኢሚግሬሽን ቀጥታ ክፈሉኝ ያለው ለራሴ ነው ክፈሉ ያለው። ስለዚህ ኢሚግሬሽን ያወጣውን ፔመንት ሜተድ በመከተል እዛው ሊንኩ ላይ እዚህ ጋር እንደምትመለከቱት እዚህ ጋር ያለው ሊንክ ላይ ቀጥታ ይመራችኋል። ፔመንቱንም ይናገራል። እናንተ ሁለተኛውን ደረጃ ስጨርሱ ሶስተኛው ላይ ፔመንት ሂደቱን ይናገራል። መደበኛ ከሆነ የመደበኛ ፕራይሱ ይሄ ነው ብሎ አራተኛ ላይ ሰሚት ታደርጋላችሁ። ማመልከቻን ኦልሬዲ ሰሚት ማድረግ ነው ለኤምባሲ። ከዛ በኋላ መጠባበቅ ነው። እናንተ በሜሴጅ ኤስኤምኤስ፣ እንዲሁም በኢሜይላችሁም እንዲሁም በስልክ ቁጥራችሁ መከታተል ነው መረጃችሁን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ከሆነ የቪዲዮ አቀራረብ ለእናንተ ያዘጋጀሁት ይህን ይመስላል። እንደምታዩት የመጀመሪያው መግቢያ ነው። መግቢያ ላይ እንደምታዩት ለእናንተ ያዘጋጀሁት ሂደት ነው። ይሄ ዋና የቪዲዮ ዋና አጀንዳ እዚህ ጋር እንደምትመለከቱት የቪዲዮ ዋና አጀንዳ ይሄን ይመስላል። የቪዲዮ ዋና ዓላማ ምንድን ነው? በዱባይ፣ ሪያድ፣ ጅዳ፣ በበርሊን እና ፕሪቶሪያ ለሚኖሩ ኢትዮጵያውያን አገልግሎቱን በመጀመሩ ማህበረሰቡ በጣም ተጠቃሚ እንዲሆንና ባለበት ቦታ ነው እንዲያመለክት እነዚህ አገልግሎቶችን እንዲገለገል ነው ዋና አጀንዳው፣ የቪዲዮ አጀንዳ ቦዲ አጀንዳው ዓላማው ማለት ነው። ሌላኛው ደግሞ 4ቱ ደረጃዎችን መከተል በጣም ያስፈልጋል። እነዚህን 4ቱን ደረጃዎች መከተል ክሬት አካውንት፣ አፕላይ፣ ፔመንት፣ ሰሚት በማድረግ እነዚህን ደረጃዎችን መከተል ያስፈልጋል። ሌላኛው ደግሞ እዚህ ጋር እንደምትመለከቱት ሌላኛው በመጨረሻ እዚህ ጋር የምታደርጉት ማመልከቻችሁን ሊንክ ዲስክሪፕሽን ማስቀመጥ መናገር፣ ሊንክ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን ለራሴ ነው እኔ ያስቀመጥኩት። ላይክ ሼር እንድታደርጉ ዲስክሪፕሽን ላይ ይሄንን መረጃ አስቀምጫለሁ። ስለዚህ ኢሚግሬሽን ዋና አጀንዳ ከኢሚግሬሽን መከታተል ከፈለጋችሁ እዚህ ጋር እንደምትመለከቱት የኢሚግሬሽን ትክክለኛው ኦፊሻል ቴሌግራም አካውንት አለ። እዚህ ጋር እንደምትመለከቱት ዩቲዩብ ቻናል አለ። እዚህ ጋር ኦፊሻል የኢሚግሬሽን ትክክለኛ ቴሌግራም ቻናል፣ እዚህ ጋር እንደምትመለከቱት ከሆነ ትዊተር፣ ዩቲዩብ ቻናል፣ ፌስቡክ፣ እዚህ ጋር ኢንስታግራም፣ ቲክቶክ የመሳሰሉት ትክክለኛውን የኢትዮጵያ ኢሚግሬሽን ዜግነት አገልግሎት ትክክለኛ መረጃ ከዚህ ማግኘት ትችላላችሁ ማለት ነው። መቼ እንደሚወጣ አዳዲስ ነገሮቻችሁን፣ ስም ዝርዝራችሁን፣ የተለያዩ ነገሮች ሊለቀቁ ስለሚችሉ ከነዛ መከታተል ነው። ለማንም ደላላ ለየትኛውም ግለሰብ ሳትከፍሉ ማለት ነው። ስለዚህ ይሄ አስደሳች ዜና ነው። በጣም አስደሳች ዜና ነው። ይህንን ቅርንጫፍ ኢሚግሬሽን በመክፈቱ በጣም አድርገን ልናመሰግን ይገባል። ባላችሁበት ሀገር ሆናችሁ እነዚህን 4 ሀገራትን እንዳትረሱ። እናንተ እንኳን በዚህ ሀገራት ላይ ከሌላችሁ ለጓደኞቻችሁ ሼር አድርጉ። ለምን ቢባል እናንተም ቀጣይ ደግሞ ከነዚህ ሀገራት ውስጥ አንዱ ስለምትሆኑ ማለት ነው። ስለዚህ በዱባይ፣ በሪያድ፣ በጂዳ፣ በበርሊን፣ በፕሪቶሪያ ያላችሁ ኢትዮጵያውያን ውድ ኢትዮጵያውያን ይህንን ቪዲዮ በመስማት ላይክ በማድረግ ሰብስክራይብ በማድረግ እንድትከታተሉ እንዲሁም ደግሞ ይህንን መረጃችሁን እንድትሞሉ ለማሳሰብ እንወዳለን። ፓስፖርቶቻችሁን በእጃችሁ እንድትይዙና እንዲሁም ኢትዮጵያ ብትመጡም ሌላ ሀገርም ትራቭል ብታደርጉ ፓስፖርት ዘቤስት ነገር ስለሆነ የምናውቀው ነገር ነው። ጊዜያችሁ ሊያልቅ 6 ወር የቀረባችሁ ሰዎችም ከሆናችሁ ማደስ ትችላላችሁ። ከ1 ዓመት በታች ያሉ ፓስፖርትም መታደስ ስለሚችሉ ይህንንም ማድረግ ትችላላችሁ። ይሄን ይመስላል ሊንኩ ብላችሁ ልጠይቁኝ ስለምትችሉ ሊንኩን እንዳትረሱት። ይሄ ሊንክ ነው እንደምታዩት ከሆነ https እዚህ ጋር እንደምትመለከቱት ከሆነ immigration.gov.et የሚል ድረገጽ ነው ያለው ማለት ነው። ስለዚህ ይሄንን ድረገጽ በመጠቀም ቀጥታ ማመልከት ትችላላችሁ። ስለዚህ ይሄን ይመስላል የዛሬው ቪዲዮአችን ይሄን ይመስላል። ዛሬ በቅርቡ እየወጣ ነው። ዛሬ የወጣ መረጃ ነው። ይሄን መረጃ ለእናንተ ወዲያው በትኩሱ ኢቲኤስ ኤክሶደስ ቴክ ስኩል ወደ እናንተ እያቀረበ የሚገኘው ማለት ነው። ስለዚህ በጣም አድርገን እናመሰግናለን። ይሄንን ፒዲኤፍ የምትፈልጉ ሰዎች ኮመንት ላይ ወይም ጠይቁኝ፣ እናስቀምጣለን። ዲስክሪፕሽን ላይ እናስቀምጣለን። እንዲሁም ደግሞ እንዴት እነዚህን ስቴፖችን መከተል እንደምትችሉ አካውንት አከፋፈት እንዲሁም አፕላይ አደራረግ ፎርም እንድንሞላላችሁ ወይም እንድናሳያችሁ የምትፈልጉ ሰዎች ካላችሁ ውጭ ሀገር ላይ ያላችሁ ኢትዮጵያውያን
ጠይቁኝ። ኮመንት ላይ ገብታችሁ ጠይቁ። ፕሊዝ ፕሊዝ ኢትዮጵያ እያላችሁ ውጭ ላሉት ወንድሞቻችሁ እህቶቻችሁ ይህንን ቪዲዮ የሰማችሁ በሙሉ ፕሊዝ ፕሊዝ ሼር አድርጉላቸው፣ ይጠቀሙ። ይህንን ቪዲዮ ብዙዎች ስላልሰሙ ማለት ነው። ስለዚህ ይህን ስለምታደርጉልኝ በጣም ረጌ አመሰግናለሁ። ኢቲኤስ በቀጣይ ቪዲዮ እስከሚመለስ ቴንክ ዩ ሶ ማች። ሰብስክራይብ አድርጉ። ይመቻችሁ።